ሃይ ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ቤተሰብ የሆናችሁ ሰዎች እንደምን አላችሁ? ደህና ናችሁልኝ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቤተሰብ ያልሆናችሁ ሰዎች ደግሞ ወደዚህ ፋሚሊ እንኳን በደህና መጣችሁ ለማለት እወዳለሁ። ቤተሰብ የሆናችሁ ቪዲዮ ላይክ ያደረጋችሁ እንድትጀምሩ እላለሁ። ሌሎቻችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በዚህ ፋሚሊ በጣም ብዙ ነገሮችን የምናነሳበት ነው። ስለ ህይወት ሁሉንም በሚባል ደረጃ ያነሳን ራሳችንን የምንገመግምበት ነው ማለት ነውና ስለዚህ ይሄንን ቤተሰብ ይሄንን ፋሚሊ አድ ፋሚሊ ሰብስክራይብ ብታደርጉ አትጎዱም፣ ተጠቀሙበታላችሁና እኔንም አበረታታት ነው የሚሆነው። ያንን ለታ እንድትሉልኝ የምጠይቃችኋለሁ። እስካሁን ግን ሰብስክራይብ ያደረጋችሁ ሰዎች ቤተሰብ ይሆናችሁ በጣም ከልብ ነው ማመሰግነው። በጣም ብዙ ሚሊዮን የሆኑ ተከታዮች ያሏቸው ሰዎች ጋር ሰብስክራይብ ማድረግና እኛ ጋር ሰብስክራይብ ማድረግ አይገናኙምና ስለዚህ ስንጀምር አካባቢ ሰብስክራይብ ያደረጋችሁ በቃ በጣም እኔ እንጃ አመሰግናለሁ፣ ፈጣሪ ያክብርልኝ ለማለት እወዳለሁኝ። በዛሬው ቪዲዮአችን እንድንመለከት የሚፈልገው እንዴት እርዳታ እንጠይቃለን የሚለውን ነገር ነውና ሰዎችን እርዳታ በምንጠይቅበት ጊዜ ለራሳችን ልንይዝ የሚገባው አመለካከት ማለት ሊኖረን የሚገባው አመለካከት ምን አይነት ነው የሚለውን እንድንመለከት ፈልጋለሁ። አንድን ሰው ወይም የሆነን ግለሰብ እርዳታ ስንጠይቅ ምን አይነት ሐሳብ ነው ሊኖረን የሚገባው የሚለውን ነገር ነው እንድናይ የሚፈልገው። የሆነን ሰው ለመጠየቅ ስንሄድ የሆነ ነገር ነው ያስፈልገኝ የሆነን ሰው ለመጠየቅ ሲሄድ በቃ መጠየቅ ያለብኝ አይነት ሁኔታ አለ ማለት ነው። ልክ ያ ሰው አዝኖልኝ የሆነ ነገር ያደርግልኛል ብዬ አስቤ መሄድ የለብኝም። ድሮ ማደርግ የነበረው እንዴት ነው ልጅ ያለውኝ ማለት ነው። በቃ ማንንም ቢሆን ለመጠየቅ ሲሄድ ያንን ነገር አዝኖልኝ ያደርግልኛል ብዬ ነው መሄደው ማለት ነውና ያ ነገር ለኔ ስለሚያስፈልገኝ መውሰድ አለብኝ፣ እኔ ላደርግ ይገባኛል፣ ለኔ ይሄ ነገር ሊኖረኝ ያስፈልገኛል በሚል ራሴን ከመውደድ የተነሳ ሳይሆን በቃ ያ ሰው አዝኖልኝ እኔን ወዶኝ ያደርግልኛል ብዬ ነበር ማስብ የነበረውና እንደዛ ብዬ ሄጄ ልክ አምኜ ነው በቃ እንደዛ ያ ሰው ያዝንልኛል ብዬ አምኜ ነው የምሄደውና ስለዚህ ልክ ሄጄ ስጠይቅ ትንሽ ተቃርኖ ከተነሳ ልክ መናገር ሲጀምር እንባዬ ይቀድመኛል ማለት በቃ ማልቀስ ጀምራለሁ፣ ሌላ ታሪክ። ከዛ በኋላ ደግሞ በቃ መለስ ብዬ ሳስብ ላይደረግልኝ አለቀስኩኝ። በጣም ያናድደኛል ማለት በጣም ያናድደኛል ይመስለኛል። ብዙ ሰው በቃ ልጅ እያለ እንደዚህ ይሆናል ብዬ አስባለሁ። እኔ እንጃ በቃ እንደዚህ ነበር መሆን የነበረው። ግን አሁን ላይ ሆኜ ሳስበው ምንም ነገር ለኔ ስለሚያስፈልገኝ ነው፣ ለራሴ ብዬ ነው መሄድ ያለብኝ። ሰው ደግፎም ሳይደግፍም ለኔ የሚያስፈልገኝ ከሆነ ያን ነገር ማግኘት ስላለብኝ ነው እንጂ መሄድ ያለብኝ እኔ ራሴ ለራሴ ከማዝነው በላይ ሰው እንዴት አዝኖልኝ ለኔ ያን ያደርግልኛል። ስለዚህ በቃ ማንንም ያዝንልኛል ብላችሁ ጠብቃችሁ አትሄዱ። እንደዛ ብላችሁ ስትሄዱ አንደኛ ነገር በቃ ያ ሰው ያን ነገር ባያደርግላችሁ በጣም ነው የሚከፋችሁ ማለት ነው። በጣም የምትሰበሩት በቃ የሆነ ሌላ አይነት ስሜት ውስጥ ነው የምትገቡትና ግን ቀድማችሁ ራሳችሁ ያ ነገር ያስፈልገኛል፣ ያ ሰው ሊሰጠኝም ላይሰጠኝም ይችላል፣ ግን እኔ ስለሚያስፈልገኝ ልሞክረው ብላችሁ ስትሄዱ ሰጣችሁ አልሰጣችሁ ሌላኛውን እድል ለመሞከር ነው እንጂ የምታስቡት ተከፍታችሁ ተስፋ ቆርጣችሁ ያን ነገር ለመተው አታስቡ ማለት ነውና በቃ በጣም ቻሌንጅ ያደረጋችሁ ያን ነገር እንድታጡ ያደረጋችሁን ሰው እንድትጠሉት ያደርጋችኋል በሌላ እይታ ማለት ነው። ግን በቃ እናንተ ያ ነገር ስለሚያስፈልጋችሁ አስባችሁ ከሄዳችሁ ያ ሰው ለእናንተ ያንን የምትፈልጉትን ነገር መከልከሉ የበለጠ ኤነርጂ እንድታገኙና ያን ነገር ለማግኘት እንድትተጉ ነው የሚያደርጋችሁ ማለት ነው። ስለዚህ በቃ ሰዎች ያዝኑልኝና ያደርጉልኛል የሚልን እይታ ኮምፕሊትሊ ማስወገድ ያስፈልጋል ማለት ነውና በቃ ለኔ ስለሚገባኝ የተሻለ ነገር ስለሚገባኝ በቃ የተሻልኩ ሰው ስለሆንኩኝ ነው ብለን ነው አስበን መሄድ ያለብን ማለት ማንም ኬር አያደርግም ስለናንተ፣ ማንም ግድ የለበትም። በነገራችን ላይ ማንም ቢሆን ማለት ማንም ግዴታው አይደለም ለናንተ መልካም ነገር ማድረግ ወይ እናንተ የምትፈልጉትን ነገር ለናንተ መስጠት የማንም ሰው ግዴታ አይደለም። በቃ የሆነ ሰው ከፈለገ ያደርጋል፣ ካልፈለገ አያደርግም በቃ እንጂ የሆነ ግዴታ የሆነበት ሰው የለም። ስለዚህ እናንተ ለራሳችሁ ናችሁ መሆን ያለባችሁ ማለት ነውና ሰዎች ላይ ያለንን
እይታ እንዳይበላሽ ያደርጋል። ደግሞ ለራሳችን የሚያስፈልገንን ነገር ለማግኘት እንድንተጋ ያደርገናል። በራሳችን ተመልሰን እንዳንጸጸት ያደርገናል ማለት ነውና እኔ ከዛ የተነሳ ከእንደዛ አይነት ባህሪ የተነሳ መጠየቅ የሚባል ነገር ጭራሽ ያቆምኩ መጣሁ ማለት ነው። በቃ ጭራሽ ምንም ነገር ቢያስፈልገኝ ሰውን ከመጠየቅ በቃ አልጠይቅም ወደምልበት ደረጃ ደረስኩኝ ማለት ነው። በቃ ማንንም ሰው አልጠይቅም ምንም ነገር ወደማልጠይቅበት መጠየቅ አቆምኩኝ የሆነ ጊዜ ላይ በቃ ጭራሽ አቆምኩኝ። መጀመሪያ ላይ በጣም ጠያቂ ነበርኩኝ ልጅ እያለሁ ሁሉንም ነገር ጠይቃለሁ የሚያስፈልገኝን ምንም ነገር አልተውም ማለት ነው። ጠይቃለሁ ይሄንንም እያልጠይቃለሁና ያደኩ ሲመጣ ያ ነገር በቃ ሳይሰጠኝ ስቀር ይከፋኛል ማለት ነው። ምክንያቱም እንደነገርኳችሁ ያ ሰው አዝኖልኝ ያደርግልኛል ያ ሰው በቃ ያደርግልኛል ብዬ አምኜ ነው የሚሄደው ማለት ነው። ከዛ ሳይሆን ስቀር በቃ ይከፋኛል አዝናለሁ ተዋለሁ ማለት ነው። እና ያልኩኝ በቃ እንደዚህ ከሚከፋ እንዲህ ደግሞ ከማለቅስ በቃ አልጠይቅም ተዋለሁ ይቅርብኝ እያልኩኝ መተው ጀመርኩኝ ማለት ነው። ስለዚህ ያ ያስፈልግ ሰው ላይክ ያደረጋችሁ እስካሁን ከቆያችሁ ቪዲዮን ወዳችሁታል ማለት ነው። ስለዚህ ላይክ ያደረጋችሁ ቤተሰብ ካሉናችሁ ሰብስክራይብ አድርጋችሁ ቤተሰቡን ውለታም ዋሉልኝ እላችኋለሁ እና ወዳችኋለሁ በጣም። ስለዚህ ይሄንን አይነት እይታ ይዘን እርዳታ ለመጠየቅ መሄድ ያስፈልገናል። እርዳታ መጠየቅንም ደግሞ መፍራትም አያስፈልገንም። በቃ የሆነ ሰው ካደረገልን አደረገልን ካላደረገልንም ኢትስ ኦኬ በቃ ሰው ነው ብለን ለመተው አስበን በቃ ለኔ ስለሚያስፈልገኝ ብለን መጠየቅን መለማመድ ያስፈልገናል እላችኋለሁ። ሰብስክራይብ አድርጉ ፕሊዝ ደግሞ ላይክ አድርጉ። ለምታውቋቸው ሰዎች ሼር ማድረግ ትችላላችሁ ቪዲዮን። ወዳችኋለሁ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ቻው